ሶፍትዌር የመጣችው ለኤፊሽንሲ አንድን ነገር ኤፊሽንትሊ ለመስራት ነው እንጂ አንድን ነገር ለመስራት አይደለም። የኢንተርፕራይዝ ሪሶርስ ፕላኒንግ ሶፍትዌሮች ምናምን ሲመጡ አይ ቲንክ ኢን 90s ሶፍትዌር ቢኬም ኮምፒውተር ራሱ እንደ ቢዝነስ ያ ሁሉ የምታውቃቸው ትልቅ ግሎባል ኤክሶን ግሎባል ምናምን የሚባሉ በወረቀት ነበር ኦፐሬት ሲያደርጉ የነበሩ። እንግዲህ እነኚህ ሰዎች ኢንታውዘንድስ የሚቀጥሩ ሶፍትዌር የመጣችው ለኤፊሽንሲ አንድን ነገር ኤፊሽንትሊ ለመስራት ነው እንጂ አንድን ነገር ለመስራት አይደለም። እሱን ኮንፊውዝ አናደርግ። አንዳንድ ሰው የሆነ ፕሮጀክት ማኔጅ ለማድረግ ተብሎ ወይ ትሬሎ ወይ እንደዚህ ምናምን ይላል። ፕሮጀክቱን ማኔጅ አሉት። መጀመሪያ ፕሮጀክቱ ማኔጅ እየተደረገ ሲመጣ ቅድም ያልኩን ፕሪንሲፕል ይከተላል። ከኒዱ ይመጣል። ኮንፊውዥን ካለ ይህንን ቱል እንጠቀሙ። ግን እኔ አንድ ፕሮጀክት እየሰራው ራሴ ኢምፕሊመንት እያደረኩኝ ራሴ ላይ ቱልና እንትን እየጨመርኩኝ ደግሞ ለስራው የበለጠ ራሴን ማድረግ ከሆነ ስራ እየሰራው ነው ወይስ ለስራው የተዘጋጀው ነው የሚለው ነገር ጥያቄ ውስጥ ይገባል።